ቀየር ያለ ሲሆን እንደዚሁም ማለት ነው። ሱብሃንአላህ አጂዘን አኒል ከላም ማውራት ወይም መናገር ያቃታቸው የተሳናቸው ሆኖ ወጡ ማለት ነው። እንዲህ ሆኖ ሲያዩአቸው ፈአንከሩ ዛሊከ ዐለይሂ ከዚህ በፊት የሚያውቁ ሲያውቁ ነው አይደለም ሲናገሩ ነው አይደለም የሚያውቋቸው። ነቢዩላህ ዘከሪያ ምን ሲሆኑ ነው የሚያውቋቸው? ሲናገሩ ሲያወሩ ነው የሚያውቋቸው። ከዛ በቃ ተቀየ ጠሉባቸው። ምን ነካቸው አሉ። ግራ አላቸው እና ምን አሏቸው? ይህን ሲያዩ ምን አሏቸው ሰዎቹ? ማለከ ያ ነቢይ አላህ፣ ኧረ ምን ሰብቶልህ ነው አንተ የአላህ ነቢይ ሆይ? ምን ተረጋግጦልህ ነው? ምክንያትህ ምን ሆኖ ነው እንዲህ ጸጥ ያልከው አሏቸው ማለት ነው። ሲሏቸው መናገር ተከልክሎ የለም ፈአውሓ ኢለይህም ነው። መጀመሪያም የጠበቋቸው ለዚህ ነበር አይደለም። ፈአውሓ ኢለይህም ወደ ሰዎቹ አመላከቱ ነው። እዚህ ጋር ፈአውሓ ማለት ዋህይ መለኮታዊ ትእዛዝ አወረዱ ማለት ሳይሆን አመላከቷቸው ነው። ምን ብለው አመላከቷቸው? አንሰቢሑ ሲገዱ ብሎ አመላከቷቸው። ቡኩረተን ወዓሽያ መቼ? ወቅቱንም ለመግለጽ ነው። ጠዋት ማታ ሲገዱ ቡክረተን ጠዋት ወዓሽያ ማታ ወቅት ሲገዱ ሰላታቸው ጠዋትና ማታ ነበር። ጠዋት ወቅት 2 ረካ ማታ ወቅትም ደግሞ ከሰዓት ማለት ነው 2 ረካ ነበረና አስርና ሱብሂ ሲገዱ ብለው አመላከቷቸው ማለት ነው። በምልክት ነው፣ መናገርማ የለም ጸጥ ብሎ ነው በምልክት። እሺ ከዛስ ፈዓሊመ ቢመንዒሂ ዘከሪያ ከማውራት ሰዎችን ከማናገር በመከልከላቸው አወቁ። ሐምለሃ ቢያሕያ በነቢዩላህ ያሕያን ማርገዟን አወቁ ማለት ነው። ከዛ በኋላ ተወለዱ። ከተወለዱ በኋላ ማለትም ከ2 ዓመት በኋላ ይባላል። ከተወለዱ 2 ዓመት በኋላ ላያይዝላችሁ ፈልጌ ነው። ያ ያሕያ ወይም ፈለማ ውሊደ ያሕያ ወበለገ ሲነ ለዚ ዩእመሩ ብሂ የሚታዘዙበትን ዕድሜ የደረሱ ጊዜ ቃለ ተዓላ ያ ያሕያ ተባላቸው። አላህ ነው ያ ያሕያ ያ ያሕያ አንተ ያሕያ ሆይ። አላህ ራሱ አይደለም ያወጣው ይህንን ስያሜ ገና ከምን በፊት? ገና ከመረገዛቸው በፊት አይደለም እንዳየ ነው። ያ ያሕያ አንተ ያሕያ ሆይ ኹዚል ኪታበ ቢቁዋ ኹዚል ኪታበ ኪታቡን ያዘው። ተውራትን ነው እንግዲህ አልኪታበ ማለት ተውራትን ነው። የዛን ጊዜ እንጂል አልመጣም። እንጂል ለነቢዩላህ ዒሳ አይደለም የተሰጠ መጽሐፍ። አሁን በዛ ወቅት የነበረው ማን ነው? ለነቢዩላህ ሙሳ አለይሂ ሰላም የተሰጠው መጽሐፍ ነው ተውራትን። ኪታብን ያዘው ያዝ ቢቁወትን በቁዋ አላ ሊሳኒል መለክ ነው እንዲህ ያለው አላህ ወይም አላሁ ስብሓነሁ ወተዓላ ነው። መርሐብ ቢቁወትን የተጠናና ሆነ ማለት ነው። የተጠናከር ያኒ በጥንካሬና ቢጅድን ወጅቲሃድን ማለት ነው። በብቃትና በጥንካሬ ክታቡን ያዝ አላቸው። ያዝ ማለት ምን ማለት ነው? አይሽተግል ብሂ ነው እኮ በኪታቡ ቢዚሁን ከምን በኩል በመጽሐፉ ቢዚሁን ከምን በኩል ሒፍዘን ከማሕፈዝም በኩል ከመሸምደድም በኩል ና ወፋህሚ ማዕናን ማዕናውኑም ከመረዳት በኩል ማለት ነው። ወዓመለን ቢአሕካሚ በህግጋቶቹም ከመስራት በኩል ምንሁን እሽተግል ብሂ በቃ በሱ ተጠመድ ጊዜን ሁል በሱ አሳልፍን ማለት ነው። ኹዚል ኪታበ ቢቁወትን የተጠናና ሆና ሁን የዛን ጊዜ እኮ ገና ልጅ ናቸው እኮ ያኔ ለወደፊቱም ጭምር ነው ቢቁወትን ያላቸው
بفعل بقوة مرحب حال كونك متلبسا قوة واجتهادا مالتنكو وآتيناه الحكم صبيا وآتيناه الحكم حكم يسطانو يهون سونو وآتيناه سطانو إلى الله سبحانه وتعالى لنبي الله يحيى الحكم حكم طبب فهم جنزاب مردات فقه في الدين የዲንን ግንዛቤ ወይም ማለት ነው ሁክምን ሰጣነው የነብይነትን ማዕረግ ሰጣነው ሰቢያ ገና ሙጫ ልጅ ታለ ማለት ነው ገና ሙጫ ልጅ ሳለ ገና ሙጫ ልጅ ሆኖ ማለት ነው ልጅ ሆኖ ሰጣነው ይላል አላህ Subhanahu Wa Ta'ala ማለት የሶስት አመት ልጅ ሆኖ ነው የሰጣቸው ይባላል ማለት ነው ገብቷቸዋል ወአተይናሁ الحكم ሰቢያ ሰቢይ ሆኖ ምን ሆኖ ሰቢይ ገና ህፃን ልጅ ገና ሙጫ ልጅ አለ ህፃን ሙጫ ገባችሁ እሺ አልገባንም ገና ጫቅላ በቃ ህፃን ልጅ ማለት ነው ገና ጫቅላ አሁንስ ገባችሁ ያ ሐጂ እሺ ሮኛ ነው በሉሽ አብራራውቱስ እኮ ይሄንን ወደዛ ባትሄዱ ጥሩ ነበር ገና ጫቅላ አልኳችሁ እኮ እሺ ምን አለ وآتيناه الحكم ሰቢያ ገና ማለት ነው ጫቅላጅ ልጅ ሆኖ ህፃን ልጅ ሆኖ ሰጣነው የስንት አመት ልጅ ነበሩ አልኳችሁ የሶስት አመት ልጅ وذلك لأن الله تعالى الله سبحانه وتعالى قادر على كل شيء አይደለም أحكم عقله عقلاቸውን አጠናከረው ይሄ የአእምሮ ብቃታቸውን አስተካከለው አሳመረው وأوحى إليه ወደሳቸውም መለኮታዊ የሆነ ትእዛዝን አወረደ ማለት ነው سبحان الله كيف يصح حصول العقل والفطنة والنبوة حال الصبا እንዴት ይገኛል የሚባል ጥያቄ ቢነሳ እንዴት ይመቻል እንዴት ሊሆን ይችላል የአቅል መገኘት የግንዛቤና የብልህነት እንደዚሁም የነብይነትን ማዕረግ መሰጠት ገና በልጅነት እድሜ እንዴት ይገኛል እንዴት ሊገኝ ይችላል እንዴት ያመቻል የሚባል ጥያቄ ቢነሳ መልሱ ምን ይሆናል አስለ ንቡዋ ሲጀመር የነብይነትን ማዕረግ የመሰጠቱ መሰረቱ ወይም ጥንቱ ምንድነው خرق العادة نوكو مبني على خرق العادة نو يتلمدون ويم تلمدون يميقارن بهونه ملك يتغنبانو يعني تلمدون قدو سنطقو بممጣት ነው አይደለም የተገነባው ተለምዶ ይሄ ሙዕጂዛ ምን ነው እኮ خرق العادة የተለመደውን ነገር ሰንጥቅ ቅድድ አድርጎ ነው እኮ የሚከሰተው ይሄም የነብይነትን መሰጠት እንደዛ ነው اذا ثبت هذا يكترغاغدا فلا تمتنعوا سيروره السبي نبي ማለት ነው خرق العادة ቀዶ በመምጣት የተገነባ ከሆነ ነብይነትን መሰጠት የአቅል መጎልበት خرق العادة የሚመጣ ከሆነ ህፃን ልጅ ሆኖ የነብይነትን ማዕረግ መሰጠት የሚከለከል አይደለም ማለት ነው مرحب እሺ ወይም ሁክሙ ማለት እንዳልኳችሁ فهم الكتاب የኪታብን የተውራትን መገንዘብ መረዳትን ሰጣነው ይላል አላህ Subhanahu Wa Ta'ala ተውራትን ገና ልጅ ህፃን ልጅ ሆኖ ያሉ ነው ቀርቶ ያحفظ የሸመደዱት ይባላል ስለማን ነው ያዝነው يحيى نبي الله يحيى عليه الصلاة والسلام لازم ነው عن بعض السلف
ከቀደምት ሰዎች የሆነ ሰው እንዲህ ይላል ምን ይላል? መን ቀረአ አልቁርአነ ቁርአንን የቀራ ሰው ቀብለ አን የብሉጋ ለአቅመ አዳም ከመድረሱ በፊት ቁርአንን የቀራ ሰው ፈሁወ እርሱ ሚመን ኡትያ አልሑክመ ሰቢያ ክታብን ወይም ሁክምን ብያኔን የክታብን የቁርአንን መረዳት ገና ሕፃን ልጅ ሆኖ ከተሰጡ ወይም ከተሰጣ ሰው ነው ይሄ ሰው ብሎ ይላል። ባዕዱ ሰለፍ ነው የባዕዱ ሰለፍ ከቀደምት ሰዎች የሆነ የሰው ንግግር ነው። መርሐብ ምን ይላል? ወሐናናን ወአተይናሁል ሁክመ ሰቢያ ካለ በኋላ ሲቀጥል ምን ይላል? ወሐናናን ሐናንንም ሰጣነው ይላል። እዝነትን ማለት ነው። ወደ ስያሜው እንዳትሄዱብኝ። ሐናንን እሺ፣ ወሐናናን እዝነትንም ሰጣነው ማለትም ማዘንን ለሰዎች ማዘንን እልባቸው ላይ ምን ለዱና እኛ ዘንድ የሆነውንም እዝነት ሰጣነው ወይም ለእዝነት ብለን ለሰዎች እንዲያዝን ብለን ወአተይናሁል ሁክመ ሰቢያ ወይም ወአተይናሁል ሁክመ ባለው ላይ ነው የሚያያዘው። የተሻለው ምሱ ነው። ወሐናናን ረሕመተን ወሪቀተን ፊ ቀልቢሂ ማለት ነው። ወተዓጡፈን አላ ናስ ለሰዎች ላይ ማዘንንም ሰጣነው ይላል። ምን ለዱና ከእኛ ዘንድ የአላህ ይስጠና ከሱ ዘንድ ምን ዒንዲና ማለት ነው። ምን ለዱና ማለት እሺ። አይ ወአተይናሁ አይ አዕጠይናሁ ሐናናን ረሕመተን ወሪቀተን ፊ ቀልቢሂ ወተዓጡፈን ዐለ ናሲ ነው። ወዘካተን ዘካትንም ያኒ ጥራትንም ሰጣ ነው። ከወንጀል ጥራትን ሰጣ ነው ማለት ከወንጀል ሱብሓነላህ። ወዘካተን ወይም ሰደቀተን ዐለይህም ማለት ነው። አይ አዕጠይናሁ ተውፊቀን ሊተሰዱቅ ዐለይህም ማለት ነው። በእነርሱ ላይ ሰደቃ ለማድረግ ወይም ሰደቃ ማድረግን መገጠምን ሰጣ ነው። ሰዎች ላይ ሰደቃ እንዲሰድቁ ሰደቃ ዘካ ምንድን ነው? ሰደቃ ታውቁት የለ ይህንንም ሰጣ ነው ይላል አላሁ ስብሓነሁ ወተዓላ። ተውፊቁን አላህ ይስጠን። መገጠምን ተውፊቅ ማን ነው የሚሰጠው? አላሁ ስብሓነሁ ወተዓላ ነው። ወማ ተውፊቂ ኢላ ቢላህ ነው። እሺ ወይም እንዳልኳችሁ ወዘካተን ጥራትን ከወንጀል መጥራትንም ሰጣ ነው ይላል። ሱብሓነላህ አይደለም ሊሰራ እንዲህ ይባላሉ። የሚወራ አለ አነሁ ለም ያዕመል ኸጢአተን ወለም የሁመ ቢሃ ወንጀልን በዕድሜው አንዲትንም ወንጀል ሰርቶ ተዳፍሮ አያውቅም። አረሚን ሊሰራ ወይም ሊዳፈር ቀርቶ አስቦም አያውቅም። አስቦ አላህ ይጠብቀንና ይሁን ወንጀል ሊታሰብ የለ አስቦም አያውቁም። ወዘካተን የሚለው ይሄ ነው ማለት ነው። ወዘካተን ከዛስ ወካነ ተቂያ ወካነ ተቂያ ወካነ የሆነ ነው ደግሞ ተቂያ አላህን የሚፈራ አይ ሙጢዐን ሊላህ ለአላሁ ስብሓነሁ ወተዓላ የሚታዘዝም ነበረ። ነቢዩላህ ያሕያ ዓለይሂ ሰላቱ ወሰላም ወካነ ተቂየን ብጠብዒሂ በተፈጥሯቸው በቃ አላህን የሚፈሩ ተቅይ ነበሩ። ወሚን ጁምለቲ ተቅዋሁ አላህን ከመፍራታቸው ውስጥ ወይም አላህን ከመፍራታቸው ጭምር ነው አነሁ ካነ የተቀወቱ ብልዑሽብ ዑሽብን ነበር የሚጠቀሙት። ቀለብ የሚበሉት የሚጠቃቀመ ነበሩ። ዑሽብን
ሳርን ወይም ቅጠልን ዑሽብ ወካነ ከሲረ ልቡካ በጣም ለቅሶን የሚያበዙ ነበር። ሱብሃነላህ ለቅሶ ከማብዛታቸው የተነሳ ፈካነ ሊደምዒሂ ለእንባቸው ነበረው ይባላል መጃሪ አላ ኸዲሂ ይሄ ከጉንጫቸው ይሄ እንደ ቦይ በየቀኑ ስለሚፈስበት ምን ልበላችሁ እንባው አስምሯል ማለት ነው። እንባው በየቀኑ ስለሚፈስ ይሄ ነው አይደለም ጉንጭ ዱብ ይላል። ሱብሃነላህ እንደዚህ ነበሩ። ወካነ ተቅያ ወበረም ቢዋሊደቲ እየተከታተላችሁኝ ነው። ወበረም ቢዋሊደይህ እሺ ወበረም ቢዋሊደይህ ለወላጆቹም በጎ ዋይ አደረግነው ወይም አደረግናቸው ይላል አላሁ ስብሓነሁ ወተዓላ። ወበረም ቢዋሊደይህ ያሕያን ለአባቱና ለእናቱ በጎ ዋይ መልካም ሰሪ አደረግነው አይ ሙሕሲናን ኢለይህም ይላል። ወበረም ቢዋሊደይህ የአላህንም ሐቅ የተወጣ የወላጆቹንም ሐቅ የተወጣ ነበር ወይም የተወጡ ነበር። ነቢዩላህ ያሕያ ዓለይሂ ሰላም ምን አይነት የተሟላ ስብዕና የነበራቸው ፍጡር ነበሩ። ወበረም ቢዋሊደይህ ወለም የኩን ጀባራን ዓሲያ ወለም የኩን አልነበረም ወይም አይደለም ጀባርም አይደለም ጀባር ግድባይ ወይም ኃይለኛ ሙተከብር ኩራተኛ ኃይለኛ ኩራተኛ ሰው ጨፍልቅ ያደርጋል ግድባይ ነው ጨፈልቃል አይደለም ኩራተኛ ሱብሃነላህ አላህ ይጠብቀን ከኩራት ዓሲያ የአላህንም ትእዛዝ የምጥሳን አይደለም ወይም አልነበረም ዓሲያን ሊረቢህ ነው ጌታቸውን የሚያምፁም አይደለም ብሎ ይላል አላሁ ስብሓነሁ ወተዓላ። ዓሲያ ሲገተል ሙባለጋ ነው። ሲቀጥል ምን ይላል? ወሰላሙን ዐለይህ የውመ ውሊደ ወየውመ የሙቱ ወየውመ ዩብዓሱ ሐያ ወሰላሙ ሚና ዐለይህ አለ። ደግሞ ወሰላሙ ሚና ይሄ አላህ ነው ሰላምታ ያወረደባቸው ያለው። ወሰላሙ ሚና ከኛ የሆነ ሰላም ከኛ የሆነ ነገያ ይስበት ዐለይህ በርሱ ላይ ነገያነት ሰላም መሆን አማን መሆን ይስበት ወይም የሰበተ ነው የተረጋገጠ ነው በሳቸው ላይ። መቼ? የውመ ውሊዳ የተወለደ ቀንለታ ወየውመ የሙቱ የሚሞትም ቀንለታ የሰበተ ነው። ምን ሰላም ወየውመ ዩብዓሱ የሚቀሰቀስበትም ቀንለታ ሐያ ሕያው ሆኖ ሚን ቀብሪሂ ማለት ነው። ሱብሃነላህ የውመ ውሊድ እነዚህ ሶስት ነገሮች በጣም አስፈሪ ነው። አንድ ሰው ደረጃው ኩፉነቱም የሚታወቀው መች ነው? የሚወለድ ቀን ነው ይባላል። መርሐባ አሁን የውመ ውሊዳ የተወለደ ቀንለታ ሰላም የተረጋገጠ ነው በርሱ ላይ። ከምንድን ነው ሰላም መሆን? አማን ነገያ መሆን ከምን ሚን አን የናለሁ ሸይጣኑ ነው እኮ ሰይጣን የሚያገኛቸው ከመሆን ማለት ነው። ከማ የናሉ ሳኢረ በኒ አደም የሰውን ልጆች በአጠቃላይ እኮ ሰይጣን ገና ሲወለድ ምን ያደርገዋል? ይረግጠዋል ይባላል እኮ። በሚያለቅስ ጊዜ ሰይጣን ሲረግጠው ነው ይባላል። ልክ ወደዚህ ዓለም ሲመጣ ይጮሃል፣ ድምፅ ያሰማሉ። ሚን አን የናለሁ አሸይጣኑ ነው አማን። ወየውመ የሙቱ ደግሞ በሚሞትበትም ቀንለታ ሚን ዐዛቢ
ሚን ዐዛቢል ቀብር ነው፣ ከቀብር ቅጣት ነው። አላህ ይጠብቀንና ወየውመ ዩብዐሱ ሀያ ሚን አህዋሊል መውቂፍ ነው። ከቅያም ቀን የቅያም ቀን ብዙ አስፈሪዎች የሚያስፈሩ የሚያስደነግጡ የተለያዩ መከራዎች አሉ። ከዛ መከራ ሁሉ ሰላም መሆን በእርሱ ላይ የሰበተ ነው ብሎ አለ አላሁ ስብሓነሁ ወተዓላ። እነዚህ ሶስት ነገሮች ከባድ ነው። ከባድ ማን ነው? ሶስት ቀናቶች ሶስቱም ቀናቶች ከባባድ የሆኑ ቀናቶች ናቸው። ለምን? አለቲ የራ ፊሃ ማለም የረሁ ቀብለሃ ነው እኮ ከሷ በፊት የላየው ነገር የሚያይበት ቀን ነው። የሚወለድም ቀን ከዛ በፊት የማያው ነገር አይደለም የሚያየው። የሚሞትበትም ቀን ከዛ በፊት የማያው ነገር ነው የሚያየው። አዛበል ቀብር ከዛ በፊት አይቶት አያውቅም። ሱብሃንአላህ። እንደዚሁም ማለት ነው የውመ ዩብዐሱ ወየውመ ዩብዐሱ ሐያ እሱ ያም ቀን ከዛ በፊት አይቶት የማያውቀው ነገር ነው የሚያይበት። ስለዚህ አስፈሪ ቀናቶች ናቸው ማለት ነው። አላሁ ሱብሓነሁ ወተዓላ ከነዚህ ቀናት ፍርሃቻና ስጋት አማን ሰላም አደረጋቸው። ከስጋት ነፃ አደረጋቸው። ማንን? ያህያን ማለት ነው። ኢላ አነ ሕክመተ ሰላም ዐለይ ፊ ሃዚሂል አያም በእነዚህ ቀናት ሰላምን ለምንድን ነው ያወረደባቸው ቢባል አነሃ መዋጢኑል ኸውፍ ናቸው፣ የሚያስፈሩ ቦታዎች ስለሆኑ ነው። ሰላም ሁወል አምኑ ሚነላህ ከአላህ ዘንድ የሆነ አምን ነው፣ አማን ነው፣ ነጊያ ነው አይደለም። ፈአመነሁ ፊሃ በእነዚህ ቀናት ሰላም አደረጋቸው ማለት ነው። ወሰላሙን ነኪራ እዚህ ጋር ነኪራ አደረገው። ወደፊት ስለ ነቢዩላህ ዒሳ ደግሞ ሲናገር ወሰላሙ ይላሉ ማዕሪፋ። ለምንድን ነው? ይሄ ከአላህ ዘንድ ነው። ሰላሙን ዐለይሂ የሚለው ከአላህ ዘንድ የሆነ ወይም የመጣ ሰላም ነው። ከአላህ ዘንድ የመጣ ሰላም ደግሞ ትንሹም እኮ ብዙ ነው። ትንሹም ምንድን ነው? ብዙ ነው። ስለዚህ ነው ወሰላሙን ብሎ ያለው ማለት ነው። ሁለተኛው ሚን ዒሳ ነው። ወሰላሙ ይላል ሁሉንም ሰላም ለማካተት ይላል ማለት ነው። እሺ ሲቀጥል ምን ይላል? ወዝኩር ፊል ኪታብ እዚህ ሱራ ላይ ሁለተኛውን ቂሳ ደግሞ ጀመር። ሕያው ሆኖ የቂያም ቀን ሕያው ዳግም ሕያው ይሆን የለም ሁሉም ሕያው ነው። ሁሉም እሱማ የሁሉም ነው። ግን የሚለየው በሰላሙ ሰላም በመሆኑ ማለት ሰላምታ በማግኘቱ አማንን ሰላምን በማግኘቱ ማለት ተውራት ካለፉ በኋላ በተውራት ነቢያቶቹ አብዛኞቻቸው ከነቢዩላህ ሙሳ በኋላ የነበሩት እስከ ዒሳ ድረስ ነቢያቶቹ በተውራት ነበር ሲሰሩ የነበር። ክታባቸው ተውራት ነው። መርሐባ ብስሚላህ። እሺ ወአተይናሁ ማን ነው? ተው ላ ምን ነው? ወዝኩር ፊል ኪታቢ ወዝኩር ፊል ኪታቢ ወዝኩር አውሳ አንተ የአላህ ነቢይ ሆይ አውሳላቸው አላቸው ለነቢዩ ዓለይሂ ሰላቱ ወሰላም ምንን? ፊል ኪታቢ በኪታቡ በቁርአን ውስጥ አውሳላቸው። ወይም በዚች ሱራ ማለት ነው። ፊል ኪታቢ ማለት በዚች ሱራ አውሳላቸው መርየማ ቅሰተ መርየማ ነው። ስለ መርየም ታሪክ ስለ መርየም ታሪክ አውሳላቸዋል። ይህ አሁን በዚች ሱራ ሁለተኛው
ታሪክ ነው ያወሳ የጀመረው። ሱብሃንአላህ ከመጀመሪያው ይበልጥ አዕጀብ የሆነ ያም ጉድ ነበር እኮ ከሁለት ካረጁ ሰዎች ልጅ መገኘት ማለት በጣም የሚገርም ዓዳን ያኒ ተለምዶን የሚخልፍ የሚቃረን የሚጻረር ነው አይደለም? አጂብ ነበር። ይሄ ደግሞ ይበልጥ አዕጀብ ነው፣ በጣም እጅግ የሚገርም ነው። ለምን? ሱብሃንአላህ ድንግል ወይም ልጃገረድ ከሆነች ሚን ገይሪ ዘውጂን ሚን ገይሪ ባዕልን ያለ ባል ያለ ጥንድ ወይም ያለ ባል ልጅ ማግኘት ማለት በጣም አጂብ ነው አይደለም? ስለሱ ቅሳ ጀመረው። ወዝኩር ፊል ኪታብ ክታቡ ውስጥ ማለት ነው ወይም በዚህ ሱራ አውሳላቸው አንተ የአላህ ነቢይ ሆይ መርያማ ቅሰተ መርያማ ማለት ነው። ሙዳፍ ይቀደርለታል። ኸበረ መርያማ ነው እኮ ስለ መርየም ዜና ስለ መርየም ታሪክ አለ። የሚን ወቅቷን ታሪክ ኢዚን ተበዘት ይኸው ኢዚን ተበዘት የራቀች ጊዜ ሱብሃነላህ ምን አህሊሃ ከቤተሰቦቿ የራቀች ጊዜ ያኒ ከቤተሰቦቿ የራቀች ጊዜ ለምንድን ነው የራቀችው? ለምንድን ነው የራቀችው? ኢዚን ተበዘት ለምንድን ነው የራቀችው? ያኒ ሊተፍሊያ ረእሰሃ መርሐብ ወይም የራቀችበት ምክንያት ለምን ነበር? አሁን ጅብሪል መጣና ሲነፋባት ሲልባት እንትን ሆነ አይደለም ያኒ እንዲያነውሯት ፈርተ ነው። አሁን ከቤተሰቦቿ በቃ ይሄን ማነወሪ እነዚህ ሰዎች ይሄን ካዩ በቃ አሳርፉኝም ብላ ነው ራቅ ያለችው ማለት ነው። ኢዚን ተበዘት ሚን አህሊሃ መካነን ሸርቅያ መካነን ወደ ስፍራ የራቀች ጊዜ ከቤተሰቦቿ ሸርቅያ ፀሐይ መውጫ ወደ ፀሐይ መውጫ አቅጣጫ ያለ የሆነ ስፍራ ማለት ነው። ፀሐይ መውጫ አለ አይደለም? ከቤቷ ነው ወይም ከበይተል መቅዲስ ከፀሐይ መውጫ